አይነ አላህ ሱብሃንአላህ ቦምብ የሆነው ጥያቄ ነው ይህ ነገር አላህ የታለ ይላል እኔ ገርመኛል يعني عجبا لأمر الإنسان لا يدري من يعبده የምትገዛው ኢላህ የምታመልከው ኢላህ የት እንዳለ አታውቅም ይህ በጣም ትልቅ አስቀኝና አስቸጋሪ ነው አንተ ሌትና ቀን በቀን 5 ጊዜ የምትሰግድለት ሐጅ የምታረገው ለሱ ብለ ዘካት የምትሰጠው ለሱ ብሎ የምትጾመው ለሱ ብለ በቃ ሌትና ቀን ኢባዳ የምታረገው የት እንዳለ አታውቅም እሺ የት እንዳለ ልንገራችሁ ወንድሞች አላህ የት አለ የሚለው የእስላሞች ህዝብ በሶስት ነው የተከፈሉ ሶስት ቡድን ናቸው አንደኛው ቡድን አላሁ في كل مكان ይላሉ አላህ በሁሉ ቦታ ነው ያለው አሉ ሁለተኛው ቡድን አላሁ موجود بلا مكان አላህ ቦታ የለውም ምንም አይነት ለሱ የሚሆን ቦታ ስለሌለ ቦታ የለውም አሉ ሶስተኛው አላህ በሰማይ ነው ያለው አሉ ልድገማቸው አንደኛው ቡድን ምን አሉ አላህ موجود في كل مكان በሁሉ ቦታ አላህ አለ ይላሉ ሁለተኛ ደግሞ አላህ መካን የለውም ቦታ የለውም ሶስተኛ ደግሞ አላህ በሰማይ ነው ያለው ያሉ እሺ ከነዚህ ሶስት ትክክለኛው ምንድነው ከኔ አይደለም የምትሰሙት ከቁርአንና ከሱናና ከዑለማዎቹ ስሙት እሺ ኦኬ لو قلنا الله في كل مكان الله بهل بوتا አለ ብለን ከወሰንን يعني في الحمام الله بسغرا ቤት አለ اعوذ بالله من الشيطان الرجيم سبحانك ربي سبحانك እንዴት በኩሉ መካን እኮ ነው ያልከው ሐማሙ ወይም ደግሞ ሰገራ ቤቱ ቦታ አይደለም አንተ አላህ በሁሉ ቦታ አለ ነው ያልከው ስለዚህ በሽንት ቤት አለ ማለት ነው አንድ ጉንዳን ወይ ስልሳር አምጣና በሆዱ አለ ማለት ነው እሱ መካን ነው እሺ ይህ ቆሻሻ የሚጣልበት ቦታ አለ አይደለም አላህ እዛ አለ ማለት ነው እሱ ቦታ ነው نعم سبحان الله عما يصفون ይህን የሚሉ ሰዎች እውነት ነው ጭንቅላታቸው ምን እንደሆነ አላቅም አላህ በሁሉ መካን አለ በራሴ አለ በዚህ ጣውላ አለ አው በዚህ ሩም አለ እንዴት እንደዚህ ትላለ ይህ ለአላህ የማይበቃ ወስፍ ነው ይህ ነገር ይህ እንዲያውም በመላስ ሳይሆን በጭንቅላት ማሰብ የለብህም አላህ Subhanahu Wa Ta'ala በሁሉ መካን ካልክ በሙሉ ይችና ዱንያና ሰማይ ሁሉ መካን ነው የሚባለው ስለዚህ አላህ Subhanahu Wa Ta'ala በማይቀመጠው ነገር አስቀመጥከው ቶባ ማለት አለብን ለዚህ እሺ ሁለተኛው ነገር لو قلنا الله سبحانه وتعالى بلا مكان ሁለተኛው ቡድን ይላሉ አላህ ቦታ የለውም ምንም ነገር ቦታ የለውም አላህ Subhanahu Wa Ta'ala ይህ ደግሞ እስኪ ብሬክ ዳውን እናድርገው እስቲ ምንድነው ለምሳሌ በዚህ ዓለም በሰማይ በመሬት ያሉ አቅጣጫዎች 6 ናቸው ሰባተኛ የላቸው ቀኝ ግራ ፊት ኋላ ላይ ታች ሰባተኛ አለ ሌላ የለም ፈለገውን ፍልስፋ ቢሰበሰቡን የዓለም አቅጣጫ 6 ናቸው በቀኝ የለም አላችሁ ምክንያቱም ቦታ የለው አይደለም ያላችሁት በቀኝ የለም አላህ Subhanahu Wa Ta'ala በግራስ የለም በፊትም የለም በስተጀርባም የለም በፎቅ የለም በታች የለም ኢደን የለም አላህ Subhanahu Wa Ta'ala ኢኳልስቱ የለም ይህ ደግሞ የባሰ ነው አላህ አለ ግን እናንተ የለም ትላላችሁ በሰማይ ብትወጣ በመሬት ብትወጣ በምን ብትወጣ አቅጣጫው 6 ናቸው ስለዚህ በእነዚህ 6 የለም ማለት የለም ከነጭራሱ ማለት ነው هكذا قال العلماء سبحان ربي العظيم الله يلم سايتاوقه الله يلم تلاله طيب ምንድነው መልሱ በቁርአን የተረጋገጠበት በሱና የተረጋገጠበት جميع العلماء ያሉት ነገር እንዲያውም ስሜትህ የሚለው ነገር الله في السماء الله በሰማይ ነው ያለው የት الله سبحانه وتعالى على العرش استوى بعرشه بزفانه ነው ያለው እንዴት ያርጋል ይህ ነው እንግዲህ የምንመጣው አሁን المهم الله في السماء يقول سبحانه وتعالى كقرآن لم تقلاتشو أأمنتم من في السماء من في السماء وندموش الله سلا راسو كونو منناغرو بسما ያለው ጌታ አንድ ነገር እንዳያደርግባችሁ ዋስትና አላችሁ ሊጨርሳችሁ እኮ ይችላል
ሊቀጣችሁ እኮ ይችላል አአሚንቱም መን ፊ السماء أن يخسف بكم الأرض فإذا هي تمور መሬቱን ገልብጦ እኮ እዛ ሊደመድማችሁ ይችላል እኮ ለምን አላህን አትፈሩም በሰማይ ያለው አላህ ለምን አትፈሩም አም አሚንቱም መን ፊ السماء أن يرسل عليكم حاصبا فستعلمون كيف نذير የአላህን ቁጣ ፍሩ በሰማይ ያለው አላህ እሱን ፍሩ ይላል ይህ አንደኛው ማስረጃ ነው ሁለተኛ يقول سبحانه وتعالى إليه يصعد الكلم الطيب ጥሩ ስራ ያደረጋችሁት በሙሉ ወደሱ ይሄዳል ወደ ሰማይ ወደ አላህ ነው የሚያረጋው እንደዚህ ወደ ሰማይ ይሄዳል يصعد الكلم والعمل الصالح يرفعه الله سبحانه وتعالى ስራቸውን በሙሉ ወደ ሰማይ ወደሱ ይወስደዋል يقول سبحانه وتعالى هكذا إذا الله سبحانه وتعالى በላይ ነው ያለው አው እኔ በላይ ነው ያለሁ የእናንተ ስራ ወደ እኔ ይመጣል ይላል